ሽታው እንደምንለው ባላለው ሽላ አልባሳት ለተፈናቃይ ሰዎች በሚመጣበት ሰዓት ለጋዳሞት ብርጌድ ላይ ስከላከል ልታገል ስለወጣሁ ነው። ለአመራሩስ መሸቆም እንኳን ለህዝብ እኔ 2 ቀን ታስሬ ነው። በሶስተኛው ቀን አይ መማር ማስተማሩን ብቻ ነው የምትመራ ዋና ካቢኔው ተጠርንፎ በአንድነት ነው። ከሌላ ቦታ የመጡ ናቸው አመራር የሆኑ የመጡት ከደቡብ ከተማዋ ጫፍ እስከ ከተማዋ ጫፍ በከፊል ካልሆነ በስተቀር 32ቱ ቀበሌ ውስጥ ፋኖ እንደሆነ ይረሸናል በሚሉት አግባብ ሳይሆን ማለቅስ አልቻልኩም። መቅበርም ማለት ሰፊ የሰው ኃይል ያለበት መሰማው የተወሰኑ የታጠቁ ኃይሎች በዲሲፕሊን የታነጸ የተደራጀ መሆኑንም ተገንዝቤ ተዋጊ ኃይሉ የሚበላውን ምግብ አብረን እየበላን ተላላፊ በሚል አልቀበልም አልኩኝ። አእምሮ ሁሉ እንዳይሰራ ተደርጓል ተብሎ የፖለቲካ መዝመቻም ተደርጓል። መንግስት በዚህ ልክ ከህዝብ ውጭ ነው ማሸነፍ እንደማይችል ተረዳ። ሰላም ጤና ይስጥልን፣ እንደምን አላችሁ? የአፋብሃ ምዕራብ አማራ ቀጠና በቴዎድሮስ ዕዝ በሁለተኛ ተፈራ ዳምጤ ክፍለ ጦር ሐምሌ 8 2017 ዓ.ም ዘመቻ ሻለቃ መንበሩ ጌታዬ ብሎ ባወጀው አዋጅ በደጋዳሞት ወረዳ ፈረስ ቤት ከተማ የአብይ የግል ታዛዥ ሆኖ መከላከያ አድማ በታኝ ሚኒሻ ፖሊስና አመራር ላይ ከአምስቱን ብርጌድ እና ከደጋዳሞት ማህበረሰብ ጋር በመሆን በሰራው አስደናቂ ኦፕሬሽን የፈረስ ቤት ከተማ ለሰዓታት መቆጣጠሩን መዘገባችን ይታወሳል። እናም አንድ የፈረስ ቤት ከተማ አመራር ከርቶ በመውጣት ላይ እያለ በፋኖ ተይዞ በእስር ላይ ይገኛል። እኔ የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የሚዲያ ባለሙያ የሆንኩት ኃይሌ ሙሉ ከብልጽግናው የፈረስ ቤት ከተማ በአንድ አመራር ሽታውን እንደምለው ጋር ያደረኩት ቆይታ አለ። ተከታተሉን። ወደ ጥያቄ ይገባለሁ። የደጋዳሞት ከተማ አመራር መሆንን እናውቃለን። እናም አንተ የነበረህን ኃላፊነት ለአድማጭ ተመልካቾቻችን አጋራለን እስኪ። ሽታው እንደምለው ባላለው ከየካቲት 16 2017 ዓ.ም ጀምሮ የትምህርት ጽሕፈት ቤት ምክትል ኃላፊ በሚል መማር ማስተማሩን ብቻ ትመራለህ ተብዬ ውክልና ተሰጠኝ የቆየሁበት ሁኔታ ነው ያለ። ኃላፊነቴ የትምህርት ጽሕፈት ቤት ምክትል ኃላፊ። እዛ በፊት የነበርኩት የትምህርት ባለሙያ ነው። አገልግሎቴ ወደ 13 ዓመት አካባቢ አገልግሎት አለኝ። የትምህርት ባለሙያ በመሆን የመርሱ የመምህራን የእርሳነ መምህራን የሱፐርቫይዘሮች የሙያ ፍቃድ አሰጣጥ እና እድሳት ባለሙያ ነበር እስከ 2017 የካቲት 16 2017 ዓ.ም ድረስ በዚህ ባለሙያነት ነው ማገለግል ነበር። መልካም። አገዛዙ የአማራ ፋኖን ለሰራዊቱ ለህብረተሰቡና ለአመራሩ ፋኖን ምን እያለ ያጠላላ ነበረ? የማጠላላት መንገዶቹ ምን ይመስሉ ነበረ? የዘርዘር አድርገህ ግለጽልኝ። ኦኬ፣ አሁን እንዳልከው አገዛዙ እኔም ከዚህ ከተቀላቀል ጀምሮ በዋናነት ከሚያዝያ 29 2017 ዓ.ም ጀምሮ ሚያዝያ 29 2017 ዓ.ም ጀምሮ በነበረው ሁኔታ እኔም ከዚያው አካባቢ ካምፑ የመከላከያ ኃይል ካምፕ ካለበት አካባቢ ዶርም መያዝ መቻል አለብህ በሚል እዚያው አካባቢ ዶርም ይዤ ነበር የምኖረው። እናም ያጠላላባቸው መንገዶች አንደኛ ይህ ኃይል ጽንፈኛ ኃይል ነው፣ ለአማራ አይሆንም፣ አማራን ለመገንጠል የሚፈልግ አማራን የሚጎዳ ነው ይላል። ሁለተኛ ደግሞ በዋናነት እንደ ደጋዳሞት የሚያጠላላበት መስፈኪያ መንገድ አድርጎ ይዞት ነበር። ወይም ደግሞ የመንግስት ሰራተኛ የሆነ አካል ባታገኙ ቢያገኛችሁ ይረሽናቸዋል፣ ጥፍራችሁን ይነቅላል፣ በአሰቃቂ ሁኔታ ይገላቸዋል እያለ በህብረተሰቡ እዚያው ከተማ አካባቢ ባለው 2 ቀበሌ ነው ያለ። ከተማው ላይ 01 እና 02 እያንዳንዱ 2 ቤተክርስቲያኖች አሉ። በዚያ ላይ ሁሌ ሰበካ የሚያደርግበት ሁኔታ ነው ያለው። በተለይ ዋና ካቢኔ የሚባሉት ኃላፊዎች እነን ያደርጉ ነበረ። ይህን ህዝቡ ምንድነው እያለ በዚህ የማጠላላት ስራ ይሰራ ነበር። ጥሩ። የፈረስ ቤት ከተማ አመራር ለመሆን የነበረው የአማራ ብአዴን ፍላጎት ምን ይመስል ነበረ? በመሰረቱ እዚያ ቦታ ላይ ፈረስ ቤት ላይ አመራር ለመሆን በዚህ ሰዓት ፍላጎት የለም። እኔ 2 ቀን ታስሬ ነው። በሶስተኛው ቀን አይ መማር ማስተማሩን ብቻ ነው የምትመራ ዋና ካቢኔ አይደለም ስልጣን ነው የገባሁት። አብዛኛዎቹ ጓዶችም ከሌላ ቦታ የመጡ ናቸው አመራር እየሆኑ የመጡት ከደቡብ ጎንደር አጠቃላይ ጠረፍ አካባቢ ያሉ ናቸው እየተሳቡ መጡ የገቡ እንጂ ሰው አመራር ለመሆን ፍላጎት የለውም። ጥያቄም ይጠየቃል። ጥያቄ የሚጠየቀው ምንድነው? እንዴት ነው የረሸነው? ጥፋት አልነበራቸውም ወይ? በተለይ በተፈናቃይ በስንዴ ማሽላ አልባሳት ለተፈናቃይ ሰዎች በሚመጣበት ሰዓት እነዚህ ሰዎች እየሸጡ አልነበረም ወይ
በትክክል አድራሻ አድርገዋል ወይ? ለሚፈለገው ለታለመለት ዓላማ በእርዳታ የመጣውን እህልም ሆነ አልባሳት አድርሰዋል ወይ? በዚህ አበሳቸው አይደለም ወይ የተረሸኑ የተገደሉ የሚል የሚያነሳም አለ። በተለይ መንግስት ሰራተኛው ይሄን ያነሳ ነበር። ምክንያታቸው ምንድነው? የተረሸነበት ምክንያት ሌላም መንግስትስ በቁጭት ወይም ደግሞ ትክክለኛ ስራ ሰርቷል ወይ? ድሮን ለዚህ ማህበረሰብ ያስፈልገዋል ወይ? የተመታው ታጋይስ ወይም ደግሞ ፋኖ የተባለው እዚህ ቦታ ላይ ከነዚህ ሰዎች በላይ አልተረሸነም ወይ የሚል ጥያቄ የሚያነሳ ሰው ነበር። እና እነዚህ ሰዎች በወቅቱ የመታሰር የመወቀስ እንደዚህ ደግሞ የማንገራገር ስራ ይሰራ ነበር፣ በተለይ በሚሊሻ ኃይሎች። ይህንን አይቻለሁም። እሺ ወደ ቀጣይ ጥያቄ አልፋለሁ። ፕሮፌሰር አስራት ወልደየስ የአማራ ጠላቱ ሆዳሙ አማራ ነው ይል ነበር። እናም አብይ አህመድ የአማራን ብአዴን ሚኒሻ፣ አድማ በታኝና ፖሊስ እንዲሁም አመራሩን እንደተጫነች አህያ ጭነቷን ስታራግፍ በዱላ ብሎ እንደሚያባረር አህያ ይቆጥረዋል። የዚህም ንጹህ ማሳያ ባለፈው ዓመት ከፍረስ ቤት ከተማ ነቅሎ ሲወጣ ከላይ የጠቀስኩልህን አመራሮችና ታጣቂ አካላት እንዳትከተሉኝ ብሎ ጥሎ ነው የወጣው። መጀመሪያ ከማህበረሰቡ ነጥሎ አጣልቶ አስቀመጣቸው። ከዛ እንዳትከተሉኝ አላቸውና ይህንን እያየህ እንዴት አንተ ወደ አመራርነት መጣህ? ከኔ ጀምሮ ይሄ ማንኛውም የቤተ ክርስቲያን የሃይማኖት አባቶችን ጭምር እንዴት ቋሚ ሆናለሁኝ ህዝብን አድናለሁ አመራርን አድናለሁ ብሎ የመጣ የሰራዊት ኃይል ለምን አመራሩን ክዶት ሄደ የሚል ሁሉም ያነሳ ነበር። በወቅቱ ነበረው አመራሩ ለምን ወደ ኋላ ጥሎት ሄደ? እኔም አንዱ አንሽ ነበርኩ በዚህ ጉዳይ። በኋላ እዚህ ላይ ተዘፍቄ ብገኝም በአሁኑ ሰዓት ያለሁበትን አብዛኛው የሃይማኖት አባት በየቤተ ክርስቲያኑ ለምን ጥሎ ሄደ? እምነቱ እስከዚህ ድረስ ነው ወይ? ለአመራሩስ መሸቆም እንኳን ለህዝብ እርስ በርስ አላባላም ወይ? ስለዚህ ይህ የሴራ ጦርነት ነው በሚል አመራር ቅድም መጀመሪያ ላይ እንዳስቀመጥኩልህ አመራር ወደዚህ መግባት ያልፈለገበት ምክንያት እየታሰረ የገባበት ሁኔታ ያለ በዚህ ምክንያት ነው። ጥሩ። የአብይ ወንበር አስጠባቂ ስርዓት በንጹሃን ላይ የሚያደርሰውን በደል በአንተ እይታ ምን ይመስላል? ይሄ ጥሩ ጥያቄ ነው። በእኔ እይታ ያው ከ2011 ዓመተ ምህረት ጀምሮ በተለይም ደግሞ 2008 ዓመተ ምህረት ጀምሮ ንቅናቄዎች ነበሩ። በኋላም ከነበረው ሁኔታ በወቅቱ የነበረው ጠቅላይ ሚኒስትር በሰላማዊ መንገድ ሲለቅ ኢትዮጵያን አላስፈላም፣ የኢትዮጵያ ህዝቦች ወንድማማች ናቸው እህትማማች ናቸው ብሎ አስቦበት ከአቅሜ በላይ ነው ብሎ የሚለቅበት ሰዓት እሱ መጣ። እሱ ከመጣ በኋላ የተደረገውን ሁኔታ ሁላችንም እንደምናውቀው እንዳየሁት ከተለያዩ ክልሎች በተለይ በኦሮሚያ ክልል አካባቢ በርካታ የአማራ ዜጋ የአማራ ማህበረሰብ የተፈናቀለበት ሁኔታ እንዳለ አይቻለሁ። በተለይም ደግሞ ይሄ ደጋዳሞት፣ ቋሪት፣ ሰከላ እነዚህ አካባቢዎች ላይ በርካታ የሰው ኃይል መጥቶ ከዚህ በየከተማው አካባቢ ሲጮህ የነበረበት ማህበረሰቡ እንዳለ ከነ ልጆቹ ሀብቱን ጥሎ ንብረቱን ጥሎ ቤቱን ተቃጥሎበት ተዘርፎ እንደመጣ አይቻለሁ። የኔ ቤተሰቦችን በዚህ ልክ ነው ያያቸዋል። በመሰረቱ የኔ ቤተሰቦች ወደዚያ ወደ ቋሪት አካባቢ ስለሆኑ በርካታ ማቃቸው ቤተሰቦችን በዚህ የዚህ ችግር ቀማሾች ናቸው። አንድ ይህን አይቻለሁ፣ እየተፈናቀለ ያለበት ሁኔታ ማለት ነው። የተፈናቃይ እርዳታ በሚልም ከዚህ ጋር ተያይዞ የሚመጣ የስንዴ የበቆሎ እንደዚሁም አልባሳት እቃዎች ይመጣሉ፣ ቁሳቁሶች፣ የመርሻ እቃዎች። እነዚህ በሚመጡበት ሰዓት በሱ ስር ያሉ አመራሮችም ከራሱ ጀምሮ ለሚመለከተው አካል በአግባቡ እየደረሰ መሆኑን አለመከታተል፣ ለማይመለከተው አካል እየተሸጠ እንደገና እየዞረ የሚሄድበት አግባብ እንደነበረ ተፈናቃዩን ያማረረበት አግባብ እንዳለ አይቻለሁ። ማፈናቀል ብቻ ሳይሆን በዚህ ስርዓት የነበረው እኔ የተገነዘቡት ቁጥር አንድ ነፍሰ ጡር እናት ሆዷ ተቀዶ ወንድ ልጅ አርግዛለች አላርግዛም ተብሎ እንደተገደለች አይቻለሁ፣ ተረድቻለሁ። ትልልቅ የሚባሉ ሰዎችን እንደሞቱ በተለይ ወንዶች የሚሞግቱ ሰዎች እንደተገደሉ አውቃለሁ። ለምሳሌ ቋሪት እና በጀ የሚባሉ ሰዎች እንደተገደሉ አውቃለሁ፣ የሚሞግቱ ሰዎች ማለት ነው። ይህ ብቻ አይደለም። በመፈናቀል ብቻ ሳይሆን አዲስ አበባ አካባቢ የአብይ አህመድ ስጋት ከመጣበት ጀምሮ የኮሪደር ልማት በሚል 30 ዓመት ከዚያ በላይ ይዘውት የነበሩ መኖሪያ ቤታቸውን ገንብተው ልጅ ወልደው ሀብት አፍርተው የቆዩበት ቤት እየተፈናቀለ እየተገለበጠ በላያቸው ላይ እየፈረሰ
የጅብራት እንደሆኑ አይቻለሁ፣ ሰምቻለሁ። እዚያውም አካባቢ የኛ አካባቢ ሰዎች ስላሉ ይሄንንም አረጋግጫለሁ። ከዚህ ስርዓት ጋር ተያይዞ አሁንም እኔም አንድም እንደወጣበት ወይም ደግሞ እኔ እንግዲህ በርካታ ዓመት ተምሬ አሁን 13 ዓመት በላይ አገልግሎት አለኝ እንዳልኳችሁ አሁን ራሴን እንጀራውን ጥዬም እንደወጣ ያደረገኝ በኋላ ጥያቄ ከጠየቃችሁ የሚመልስበት አግባብ የሚሰጠው ሀሳብ እንዳለ ኖሮ ይህንን በማየት ነው። አዲስ አበባ አካባቢ አማርኛ ቋንቋ የሚናገር ሰው የማይቀጠርበት ሁኔታ እንዳለ ጓደኞች ከዚያ ስላሉ ኦሮሞኛ ቋንቋ ካልቻለ እንደማይቀጠሩ እንደሚሳደዱ አጠቃላይ የዲሞግራፊ ቅየራ ስራ አዲስ አበባ አካባቢ እንደሚሰራ ይህንን አይቻለሁ፣ ሰምቻለሁም። ይሄ የሚያማርርበት የማማርርበት አንዱ አማራሪ ስርዓቱ በጣም አስጠይ አማራ ጥል ስርዓት እንደሆነ ያየሁበትና የተገነዘቡበት ሁኔታ ነው ያለው። የመውጣት ምክንያቱም ይኖራል። መልካም። በዚህ አጋጣሚ አንተ ጀስት ሶት አድርገን ያየው እኔ ጠይቅ ፈልጌ ነበረ እንደ ደጋዳሞት መስጊድ ከተማና እንደ ደጋዳሞት ዙሪያ ወረዳዎች ነበረና ጠቅሸንም ማለት ነው እኛ ቡይ ከምንለው ወይም ደግሞ እናንተ መቶ አለቃ ኢማም ለምሳሌ ወይም በነበረበት ቀጠና ያን ያህል ንጹሃን ያን ያህል ሲቪሊያን ከአእምሮ በሽተኛ ከአእምሮ ጉዳተኛ ጀምሮ ብዙ ሰዎች ረሽኗል። ኢቨን ሰው ካጣ የራሱን አላሙላ እንደ ደጋዳሞት ፈረሴት ወረዳ የነበሩ በደሎች ምንድን ናቸው? አንደኛ ባህር ዛፍ መመንጠር መቻል አለበት። ድጓ አካባቢ ተሞክሯል። የድጓን በአካል አላየሁትኝም። ተሞክሮ ስላለ ከዚህ አካባቢ የውያ ስለሚከለክል ለይታም ስለሚከለክል ባህር ዛፍ መመንጠር አለበት ብሎ ሲያውጅ ማህበረሰቡ ፈቃደኛ አልነበረም። ሀብታችን ነው ሌላ ሀብት የለንም በሚል እምቢተኛ ነበረ። ከዚህኛው ከወይን ውሃው ወይም ከድጓ አካባቢ ከመጣው እንትን ጋር እዚያ በፊት የቆይታ ጊዜው ትንሽ ነበረ። እንደመጣ ማክሰኞ ቀን የፋኖ ኃይል ወደ ከተማ ከመግባቱ በፊት እሁዱን ሐምሌ 6 2017 ዓመተ ምህረት አንድ ህፃን ልጅ ተረሽኗል። አንድ ህፃን ልጅ ማለት ነው። ህፃኑ ልጅ እድሜውን ስንጠይቅ 13 ዓመት አካባቢ ይሆናል። እሱ ልጅ ካሬታ ሚነዳ ነው እና በወቅቱ የነበረው ምንድን ነው ያደረገው በሚል ሁሉንም የመንግስት ሰራተኛም እዚያው አካባቢ ያለውን አመራር በመሰረቱ አመራሩ ወደኋላ ጥያቄ ይኖራቸዋል ብዬ ነው እንጂ የተከፋፈለበት አግባብ ነው ያለ። ለምንድን ነው ይሄ ህፃን ልጅ በሚባልበት ጊዜ መሳሪያ ሊነጥቅ ሙከራ አድርጎ ነው የተባለ። ግን ልጁ ሲታይ በዚያ ልክ አይደለም፣ ህፃን ነው። እኔም በአይኔ አይቼዋለሁ ተገሎ ማለት ነው። እና ፈረስ ቤት ላይ እንደመጣ የመረሸን ሁኔታ ተጀምሮ ነበረ። በወይን ውሃ በነበረው ሁኔታ እዚህ ሰውዬው ወደ ፈረስ ቤት ሲቀላቀል ሰው በጣም ያማርራል። ወይን ውሃ ላይ ይህንን ያደረገ ነው ቅማንት ነው፣ እምነት የለው፣ እምነቱ ምን እንደሆነ አይታወቅም፣ ሰው በመግደል ብቻ የሚያምን ሰው ነው የሚል ኢንፎርሜሽን ለህዝቡ ደርሶታል። እኔንም ጨምሮ ይህን ሰማ ነበረ። እና ከዚያ ከገባ በኋላ ይሄ ድርጊት ተከሰተ። ልክ በሶስተኛ ቀኑ ማለት ነው በሳልስቱ የፋኖ ኃይል ገብቶ ኦፕሬሽን ሰርቶ ያስወጣበት ሁኔታ ነው ያለው። እንግዲህ እኛ ባለኝ መረጃና መረጃና ሲስተም ታጨባቸው ፈረሴት ያለ ማን ነው ወይም ያለ ወርስ ወደ 60 ሰዎችን ረሽኗል። ዘመቻ ማህበርን ጨምሮ እዛ ደግሞ በገባ 28 መንገድ ላይ ነበር 29 ገባ 29 እስከ 7 ድረስ 17 ሰዎች ትክክለኛ ሀሳዊ መረጃ ከነሱ ፖስት የሚደርስ መረጃም ስለሆነ ሜቢ አንተ ከሌለ ወደ ቀጣይ ጥያቄ ላይ እሺ የአብይ ወንበር አስጠባቂ ስርዓት ፋኖን ዘራፊ ነው ገዳይ ነው እያለ የሰብካችሁ ነበር። አንተ በዘመቻ መንበሩ እይታዬ የፈረስ ቤት ከተማ በፈረስ ቤት ከተማ ፋኖ ገብቶ እየወሰደ በነበረው እርምጃ ራስክን ለማትረፍ የተጠቀምከው አማራጭ ምን ይመስል ነበር? እንዴትስ ተያዝክ? የተያዝከውስ የት ነው? የደረሰብህ ጉዳትስ አለ ወይ? እሺ እኔ መጀመሪያ ፍላጎቱ ነበረ። ቅድምም ሳስቀምጠው እንደነበረ እየነካካሁት ነው የመጣው። ለማውጣት ፍላጎቱ ነበረ። ፈረስ ቤት ከተማ ውስጥ ዙሪያውን ሚሊሻ ቆልፎ ከነዚያ ከሁለቱ ቀበሌዎች ውስጥ መንቀሳቀስ አትችልም። ዋና አስተዳዳሪው የተባለው ወይም ኮማንድ ፖስቱ የሚሉት አለ። በዚያ ደብዳቤ ካልተሰጠ በስተቀር መውጣት አትችልም። በዚህ ምክንያት ወደኋላ ብዬ የቆየሁበት ሁኔታ ነው ያለ። ያው ሐምሌ 8 ቀን 2017 ዓ.ም
ጠዋት ላይ በስተምስራቅ በኩል ከከተማዋ በስተምስራቅ በኩል የፋኖ ኃይል ተኩስ ሲጀምር ቀደም ብዬ የወጣሁበት አግባብ ነው ያለ። እየተጓዝኩ ባለሁበት በአይቀጡባ የሚባል አካባቢ ዘግዘቅ ብዬ ወደ ዝንድብ አካባቢ ይሄድ የነበረበት ሁኔታ ነው ያለ። በዚያ የሄድኩኝ ችግር አልገጠመኝም። ሰዎችን እየጠየቅኩ አይ ፋኖ ብታገኝ በዚህ ልክ ስትንቀሳቀስ ጠይቃቸውና እየከዳው ነው ብለህ ካልህ ችግር አያመጣብህም፣ በኬላው ላይ ዝም ብለህ ጥሰህ ብትሄድ ችግር አያመጣብህም፣ ያውም ይሸኙሃል የሚል ነገር ነው ያለ። የኔ ቤተሰቦች በመሰረቱ በቋሪት ራስ ብራዳማ በስተግልባጭ ብራዳማ ከተማ ምትባል በስተግልባጭ ናት። ያን አቅጣጫ ይዤ ነው ስልክ እየደወልኩ እየተንቀሳቀሱ የነበረ ከቤተሰቦች ጋር። ወዲያውኑ እየተንቀሳቀሱ ያለ ያው ቅድም አንተም ስትል እንደነበረው በወቅቱ ያለው አመራር የብልጽግና አመራር ጠርናሹ ብልጽግና ኃላፊው አመራሩን ሲሸክፍ መሰለኝ ለኔም ደወለልኝ። ሲደውልልኝ የት እየሄድክ ነው ብሎ ሲለኝ አይ እኔ ሄጃለሁኝ የሚል ቃል ነው ቀጥታ የሰጠሁት። ክደህ ነው እየከዳ ነው ብሎ ሲለኝ አዎ ሄጃለሁ ወደ ቤተሰብ እየሄድኩ የሚል መለስኩለት። አይ ምን ጠብቀው ነበር አንተንማ እንጠብቅ ነበር የሚል መልስ ሰጠኝ። ከዛ በኋላ ስልክ መደዋወል አልቻልንም። ይሄን እያደረኩኝ የራበር የምትባል አካባቢ ምሽት ላይ ደረስኩ። ሩቅ ነው ጎዳናው፣ ዝንድብ ጥግ ብር ውሃ አካባቢ ነው። እዚያ ላይ ስደርስ የቀበሌ የቀጠና ኬላዎች የጎበዝ አለቃ የሚባሉት አገኙኝ። ኬላው ላይ ስደርስ ምንድን ነው የት ነው የመጣ ብለው ሲሉኝ ከፈረስ ቤት። አይ ከፈረስ ቤት ከሆንክማ አንተ አድማ በትን ነህ። አይ እኔ እንደዚህ ትምህርት ላይ የነበርኩኝ አመራር ነኝ፣ አሁን እየከዳሁ እየወጣሁ ነው የሚል ነው ግልጽ የነገርኳቸው። ዝንድብ ሻለቃ የጅጋ ሻለቃ ናት። ዝንድብ ላይ ተሻገርኩ፣ አስረዳኋቸው። ከቤተሰቦች ጋር ቀጥታ ተደወለ። ወደ አሁኑ ቤተሰቦች መጡ፣ 3 ነው መጡ፣ አስረዱ። አይ እየደወለ በዚህ ሊመጣ ነበር ብሎ ሲሏቸው የዝንድብ ሻለቃ ጋር ተግባቡ። እንደዚሁ ጥያቄዎችን ተጠየቅኩኝ። እነዚያን ጥያቄዎች አይ አሁን እንደምመልሰው አግባብ በዚህ አግባብ ነው የትምህርት ጽሕፈት ቤት ምክትል ኃላፊ ሆኜ ተወክዬ ከሚያዝያ 29 2017 ዓ.ም ጀምሮ ተጠርንፈህ ማንኛውንም ስራ መስራት መቻል አለብን እንደ ፖለቲካ አመራር ሲባል በዚህ ምክንያት ነው አሁን ጊዜ ጠብቄ የወጣሁ የሚል ነገርኳቸው። ይሄንን ይዘው በዚህ ምርመራ እንዳለ ወንድሞቼ ጋርም ተነጋገሩ። ጉዳትም አልደረሰብኝም። ወደ ቀጣይ ጥያቄ አልፋለሁ። ከዚህ በመቀጠል የደጋዳሞት ብርጌድ በጠየቀው ጥያቄ መሰረት ማለትም የደጋዳሞት ብርጌድ አረንዛው ዳሞት ብርጌድን እሱን እስረኛ አሳልፈች ውስጥ ብሎ ጠይቆ ነበርና ወደዚህም ልከውሃል። ደጋዳሞት ብርጌድ ላይ ስትመጣ የነበረው አቀባበል ምን ይመስል ነበረ? እሺ ቀደምም እስከ ተያዝክበት ድረስ ያለውን ተናገር ስላልከኝ ሂደቱን ለመጠበቅ እንጂ ከዝንድብ ሻለቃ ወደ ዝንድብ ያለበት ቦታ የጅጋ ሻለቃ ስለሆነ ወደ አረንዛው ዳሞት ብርጌድ ተላልፌ ነበረ። አረንዛው ዳሞት ብርጌድ ያው ጃቢ ማለት ነው። እዚያ አረንዛው ዳሞት ብርጌድ ጋር የነበረው እንክብካቤን በጣም የሚያምር እንደፈለገው ያማረንን የምንፈልገውን እየተመገብን ያለንበት አጠቃላይ ምክረ ሀሳብ የሚሰጡበት ደስ የሚል ሁኔታ ነበረ። በኋላ እኔ ከዚያው ላይ መስተናገድ ነበር የመሰለኝ ያለው ሁኔታ። አይ ደጋዳሞት አካባቢ እንደዚህ ዝውውር ጠይቀዋል የሚል ኢንፎርሜሽን ደረሰኝ። ደጋዳሞት ብርጌድ ላይ ስቀላቀል የነበረው አቀባበል ደስ የሚል ወንድማዊ አቀባበል፣ ልክ እነሱ በሚሉት ሳይሆን ጥፍር ይነቀላል፣ ጆሮ ይቆረጣል፣ እጅ ይቆረጣል፣ ይረሸናል በሚሉት አግባብ ሳይሆን እስካሁን እስካለሁበት ሰዓት ድረስ ያለው እንክብካቤ በጣም የሚያምር ከተዋጊ ኃይሉ ጋር አብረን እየተመገብንበት ያለበት ሁኔታ፣ ተዋጊ ኃይሉ የሚበላውን ምግብ አብረን እየበላን ያው ማደሪያችን እስር ቤት ይሁን እንጂ የምንመገብበት እስር ቤት አካባቢ ይሁን እንጂ እዛው እየተቀነሰ በአግባቡ እየመጣልን እየበላን በቃን እስከምንል ድረስ ምኝታን በአግባቡ ተሰጥቶን ምክረ ሀሳብ እየተሰጠን ያለንበት ሁኔታ ነው እንጂ ያለው ጥቢ ነገር የለም። እንክብካቤው የሚያምር። ጥሩ እንግዲህ ጥያቄዎችን እያገባደድኩ ነው። የተወሰኑ ጥያቄዎች ቀሩኝ። የአፋብኃ ወታደራዊ ቁመና፣ የጦር አሰላለፍ፣ የመሳሪያ ጥራትና ብዛት፣ የወታደራዊ ዲስፕሊን አንተ ካየኸው አንጻር ከብልጽግናው ጋር ሲነጻጸር ምን ይመስላል? እኔ ውስጥ ላይ ፈረስ ቤት ላይ እንዳለሁኝ እመሰማው የተወሰኑ የታጠቁ ኃይሎች እንዳሉ ነው። በመሰረቱ ከዚሁ አካባቢ ያልደውል እንጂ ወደ እኔ ወደ ተወለድኩበት አካባቢ ደውላለሁኝ። አይ የኔ ቤተሰብ አብዛኛው ከወንድሞች ጀምሮ በዚህ ኃይል አብረው ታጋዮች ናቸው፣ ብዙ ኃይል ነው ያለ፣ ለምንድን ነው ቶሎ ማትወጣው ይሉኛል ፋኖ ላይ ያሉት። እኔም ከዚያው ላይ የሚነገረንን ብቻ በመያዝ እና በማዳመጥ ኋላ እየገባኝ ሲመጣ ሰውም እየደወለልኝ ሲመጣ በዚህ ልክ እንትን አልኩኝ እንጂ ትንሽ ነው ኃይሉ ነበር የሚባል። ትንሽ ነው ኃይሉ፣ የተፈረካከሰ ነው፣ አንድነትም የለው፣ ጥይትም የለው፣
መሳሪያውም ያን ያህል የነፍስ ወከፍ መሳሪያ ነው ያለው፣ የቡድን መሳሪያ ከኛ እጅ ነው ያለ የሚል ነበረ የመከላከያ ሰራዊቱ የመንግስት መከላከያ ሰራዊቱን ያስተላልፈው መልእክት፣ በተለይ አመራሩ ማለት ነው። ወጥቼ ሳይ ግን እንዳልከው በሁለቱ ብርጌዶች ክንደ ፈርጣማ የሰው ኃይል ያለበት፣ በዲሲፕሊን የታነጸ የሰው ኃይል ያለበት፣ የተደራጀ የሰው ኃይል ያለበት፣ ሰፊ መሳሪያ ያየሁበት፣ ከዚያ ከማያቸው እውነቴን ነው የምነግርህ ፈረስ ቤት ከተማ ውስጥ ከማያቸው መሳሪያዎች የላቀ ብዙ የቡድን መሳሪያዎችን አይቻለሁ። የመሳሪያ ስሞችን ያን ያህል ብዬም እንደ ወታደር መናገር ባልችልም ሰፊ ኃይል እንዳለ አይቻለሁ። ይህ ኃይልም ደግሞ ልክ እንደዚያ ኃይል ሳይሆን በዲሲፕሊን የታነጸ የተደራጀ መሆኑንም ተገንዝቤያለሁ እና ሰፊ ኃይል እንዳለ በተለይ ደጋዳሞትም ስመጣ በዚህ ልክ እዚሁ አሁን ዋና ብርጌዱ ማዕከል ላይ ነው ያለሁት ሰፊ የሰው ኃይል እንዳለ በርካታ ሻለቃዎች እንደተመሰረቱ አብዛኛ ማለትም ሁሉ ማህበረሰብ ማለት ይቻላል ፋኖ እንደሆነ ተረድቻለሁ። ሁሉ ማህበረሰብ ማለት ነው። ስለዚህ ሁሉ ማህበረሰብ ፋኖ ከሆነ ደግሞ መንግስት በዚህ ልክ ከህዝብ ውጭ ነው ማሸነፍ እንደማይችል ተረድቻለሁ። የደጋዳሞትን አሁን 34 ቀበሌ ያለ እኔ የትምህርት ባለሙያ ነኝ። በ34ቱ ቀበሌም ትምህርት ቤቶች ስላሉ ደግፋለሁ። በእነዚህ 34 ቀበሌዎች ውስጥ ሁለቱ ቀበሌዎች እዚያ ውስጥ ያሉትን እነዚያን እንደ ቁም እስረኛ ከከተማዋ ጫፍ እስከ ከተማዋ ጫፍ በከፊል ካልሆነ በስተቀር 32ቱ ቀበሌ ውስጥ ሁሉ ፋኖ እንደሆነ የአማራ የነጻነት ታጋይ እንደሆነ ተረድቻለሁ። ለዚህም ማምኜበት ገብቻለሁ የሚል ነው። መጠየቅ የፈለኩትን ጥያቄ መልሰዋል ቀድመህ። ያው ብርሃኑ ጁላ ፋኖ 90% አጥፍተነዋል፣ 10% የመለቃቀም ስራ ነው የቀረን፣ በየዋሻው ናቸው በየጫካው በየዱሩ ናቸው ይል ነበርና እንደ ፈረስ ቤት ከተማ ከ34ቱ ቀበሌ 32ቱን ቀበሌ ይሄው አንተም ምስክርነት ሰጥተሃል። እኛ ነው እያስተዳደርን ያለ። ወደ ቀጣይ ጥያቄ ልለፍና እስኪ ለሆዳሙ አድባ በታኝ ሚኒሻ ፖሊስ ለአገዛዙ አድረው ለአማራ ህዝብ ጀርባቸውን ሰጥተው ተቀምጠዋልና ለነሱ መልእክት አለህ? ለአንተ ጓደኞችን በመጨመር እንደዚሁ ለአመራር በጨምረህ እስኪ መልእክትን አስተላልፍ። የነሱ ልክ የደጋዳሞት ብርጌድ ተልኮ ይዘው የመጡ የፋኖ አባላት እንደተገናኘን ጀምረን ስልክ መደወል ጀምሬያለሁ ከነሱ በመዋስ ያው ጓደኞቼ ስለነበሩ 3 አመራሮች ጋር ስልክ ደውያለሁ። አሁንም እየተደዋወልን ያለን እኔ ያለሁት እናንተ እንደምትሰሙት በመሰረቱ እኔ ጆሮ ተሰርስሮ አእምሮ ሁሉ እንዳይሰራ ተደርጓል ተብሎ የፖለቲካ መዝመቻም ተደርጓል። ፈረስ ቤት ውስጥ እያሰፋው ካልሆነ በስተቀር እንደዚህ ተብሏል። ይሄው እኔ ደህና ነኝ። ብትመጡ በእንክብካቤ እንኖራለን፣ አብረን ብንታገል ለውጥ እናመጣለን። ከሱ ሆናችሁ ምንም የምታመጡት ነገር የለም። የቁም እስረኞች ናቸው። እኔም የቁም እስረኛ ሆኜ ነው የቆየሁት። ማሳያ ሙሉ ምድሩ ፋኖ እንደሆነ ከፋኖ ማምለጥ ከመሬት ሩጦ ማምለጥ እንደሚሆን ፋኖን ማምለጥ መሬትን ሩጦ ማምለጥ እንደሚሆን ሁሉ ያስረዳውበት አግባብ ነው ያለ። እዚያው ላይ ወዲያውኑ እኔ በእኔ ኃይልን ብቻ ሳይሆን እኔም ሌላ ወረዳ ስለሆኑ የመጡ ልጆችን እንትን ከታተል ስለነበረ እኔ እንደወጣሁ ከሳምንቱ ጀምሮ 2 አመራሮች ወጥተዋል። እኔ ማቃቸው ማለት ነው መምህር ስለነበሩ አቃቸዋል። አንዱ የት እንደደረሰ እኔ እንጃ። አንዱ ጣም ላይ ተገንተው እነ ጋሻ በረም ሲያነግሩ የነበረ ያው የሚደረግለትን ትብብር የራሱንም ድጋፍ አድርጎ የወጣበት ሁኔታ ነው ያለ። 2 አንድ የፖሊስ አባል አንድ የሚሊሻ አባልም ያው የመጣበት ሁኔታ ነው ያለ። አሁንም እየተደዋወልን ያለበት ሁኔታ ነው ያለ። ማቅማቃቸው እንደዚሁና እዚያው የምንግባባቸውን ባለሙያ የነበሩ አሁን ወደ አመራር ከመጡት ጋር የመደዋወል ሁኔታ አለ። ይመጣሉ የሚሉት አንዳንዱ ደግሞ ዝም ብሎ የተገተረ ስላለ ከዚያ ጋር ጊዜ ማጥፋትም ስለሆነ በእኔ አቅም ሊመለስ ስለማይችል ዝም እየተቀመጡበት አግባብ ነው ያለ እና ያለኝ መልእክት ምንድነው? አሁንም የምለው አጠቃላይ የአማራ ፋኖን የያዘው ገሽ መንግስት ኃይል ማሸነፍ እንደማይችል በቁጥርም ማሸነፍ እንደማይችል ያለው ኃይልም የአንዷን ሻለቃ ኃይል እንደማያክል ወደዚህ መጣው ከኔ ጋራ እኔ ንጹህ አእምሮ ይዤ እንክብካቤ ተደርጎልኝ በአግባቡ በነፃነት እየኖርኩኝ እንደሆነ ቤተሰብም እያየኝ እንደሆነ አሁን እስር ቤት ሆኜ ቤተሰብ እያየኝ ነው። ከዚያው ግን እስር ቤት ሳልሆን ቤተሰብ እያየኝ አልነበረ። አሁን ቤተሰብ እያየኝ ስለሆነ ከቤተሰብ ጋርም ለመገናኘት አብሮ ከህዝብ ጋር ለመኖር ነፃነትን ለማወጅ ወደዚህ መምጣት መቻል አለባቸው የሚል መልእክት አለ። ያ ካልሆነ ግን ከባድ ነው። ጥሩ። ይሄ የመጨረሻው ጥያቄ ነው።
አንተ ካዞ ላንቃና ካዞ ጉሮሮ ወጥተህ ወደ ወንድሞችህ ወደኛ ወደ ፋኖ መጣሃል እና ወደፊት ምን አበርክቶ ለማበርከት አስበሃል? ያለህ ቁርጠኝነትስ እስከምን ድረስ ነው? እስኪ ዘርዝር አድርገህ ግለጽልኝ። እኔ ለዚህ ትግል ይሄ ትግል የወንድሞቼ ትግል ነው። የወንድሞቼ ደም ፈሶበታል። በእውነት ለመናገር አሁን የምናገረው ከእውነተኛ ቦታ ላይ ሁኜ ስለሆነ የህዝብን ለማስተላለፍ ስለሆነ የእኔ የእህቴ ልጆች በአንድ ጉድጓድ አንድ ቀን ተቀብረዋል፣ ሙተዋል። የእህቴ ልጆች በዚህ አመት ማለት ነው። አምና ላይ ደግሞ የወንድሜ ልጅ ሙቷል። በርካታ ዘመድ እነዚህን አልሁኝ እንጂ በስጋ ዝምድና በርካታ ወንድሞችን አጥቻለሁ፣ ጓደኞችን ማለት ነው። በእነሱ ልቅሶ ደግሞ ቁሜ ማለቅሰም አልቻልኩም፣ መቅበርም አልቻልኩም። ከቤተሰብ ጋር ከተገናኘ 2 ዓመት በላይ ሆኖኛል። ስለዚህ በዚህ ከወጣሁበት ቀን ጀምሮ አሁንም እዚህ ላይ ሆኜ የምሰራውን ቅድም እየነገርኳችሁ ነው። ቀጣይም ባለኝ አቅም ልክ ህዝብን እየመከሩ በምኖርበት አካባቢ እያስተማርሁኝ ሁሉ ማለት ነው። ሌላው የምታበረከተው አበርክቶ ምንድን ነው የተባለው? ማበረከተው ቀጣይ ከዚህ ጎን ተሰልፌ እስከ ህይወት መስዋዕትነት ድረስ ቢሆንም አሁን እየተነገረኝ አለ። በፍላጎት ድጋፍ ታደርጋለህ፣ እንደ መቀጫ ብቻ ሳይሆን በፍላጎት መደገፍ አለብህ በሚል ማለት ነው። የህግ አገልግሎት ለማድረግ ዝግጁ ላይ ነኝ። አንድ ድጋፍ ነው፣ ይህ የፍላጎት ድጋፍ ነው። ከዚህ በላይ ግን በአቅሜ ልክ እስከ ህይወት መስዋዕትነት ድረስ መስራት መቻል እንዳለብኝ ጉልበቴንም አእምሮዬንም ለወንድሞቼ ደም መመለሻ ማድረግ እንዳለብኝ እዚያ ጋር ደግሞ የኔ ኃይልም ተጨምሮበት የኔ አቅምም አንድ ሆኖ እንደው ከወንድሞቼ ጋር የአማራን ድል እመኛለሁ ማለት ነው። ይሄንን ነው ያለኝ። ጥሩ የነበረን ቆይታ ይህንን ይመስላል። እናመሰግናለን። በሌላ ርዕስ እስከምንገናኝ ቸርን ሰንብቱ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአፋብኃ ምዕራብ አማራ ቀጠና የቴዎድሮስ እዝ የሚዲያ ባለሙያ ኃይሌ ሙሉ